አቤል ይሄን ነገር እንዳይ ነው እንደዛ ደውላ አጣጥ የጠራኸኝ ምን አይነት ማስመሰል ነው? የምር ስመሽኝ ነው? አዎ ትልቅ ስጦታ ማለት እስከዛሬ አድርጌው ማላውቀውን ትልቅ ስጦታ ነው የሰጠሁት ለአቤል። እንዴት ልስም ይቻልሽ? ግን እስከዛሬ ብዙ ጊዜ ተዋውቀን ሳስሚኝ እንዴት ልስም ይቻልሽ? ስለምታስመስል ነው። ዛሬ ላይ ማድረግ የሚችለውን ነገር እስከዛሬ ሳታደርግ እኔን ጠርቶ ግን እንደዚህ ማድረግ እሺ። እሷስ አንድ እማላቃት እኔንም የማታቀኝ አንድ ሴት ናት። አንተ ግን በዚህ ልክ አቤል፣ በዚህ ልክ እንዴት ሰው ላይ መቀየር ትችላለህ? ይሄን ነገር እኔ ፊት ለፊት ማሳየት ለምን አስፈለገ? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ መጥቻለሁ ማለት ነው። ዛሬ የመጣሁበት ነገር ደግሞ ትንሽ አንዳንድ ነገሮች እያስተካከልኩ ይገኛለሁ። እያስተካከልኩ ስላችሁ ከሶሊ ጋር ማለት ነው። ያው በማርታ ጉዳይ ብዙዎቻችሁ እንደከፋችሁና እንደደበራችሁ አውቃለሁ። ከሶሊ ጋር ደግሞ በመሆኔ አው የመጀመሪያ ፍቅር እንደሱ የመሰለ ነገር የለም እያላችሁኝ ከሶሊ ጋር አንድ ላይ እንድንሆን የምትፈልጉ ሰዎች አላችሁ ማለት ነው። ደስ ይላል። እኔም ከሶሊ ጋር የመጀመሪያ ስለሆነች ከሷ ጋር ብሆን ደስ ይለኛል። ምክንያቱም ሰው የሚወደውና የሚያከብረው ሰው ጋር ነው መሆን ያለበት። እና ደግሞ አንዳንዶቻችሁ እኔን የምትወዱኝ ሰዎች ከማርታ ጋር እንደሆነ ብቻ የምትፈልጉ ሰዎች አላችሁ። እኔን የምትወዱኝ እስከነ ምናምን ውደዱኝ በቃ። እኔ ደግሞ የምፈልገው ከሚወደኝ ወይ ደግሞ ከምወደው ሰው ጋር ነው መሆን ያለብኝ። እያስመሰልኩ ከማይወደኝ ሰው ጋር መሆን አልፈልግም። ማለት ከማይወደኝ ስላችሁ እሷ ማርቲ እየፈለገችኝ እኔ ሳልፈልጋ ከሷ ጋር ጊዜ ማሳለፍ አልፈልግም። ምክንያቱም እህት አለኝ። እህት ስላለችኝ እህቴ ላይ እንዲደርስ ማልፈልግ ነገር ማርቲ ላይ እንዲደርስ አልፈልግም ማለት ነው። ያው ብዙ ነገር እያረገች ይገኛል ማርቲ። ግን ደግሞ ያው ከመጀመሪያው አቀራረባችን ይመስለኛል ከማርቲ ጋር ብዙ ተቀራርበን ነበረ። አሁን እንደዚህ ልትል የቻለችበት እንዲህ ልታስብ የቻለችበት ነገር በመጀመሪያ ያሳለፍነው ነገር ይሆናል ብዬ አስባለሁ። እና ደግሞ ዛሬ ማርቲን ጠራት ብላኛለች ሶሊ። እኔ አይደለሁም ዛሬ የጠራኋት። ከማርቲ ጋር መገናኘትም አልፈልግም። ግን ደግሞ ሶሊ ጠራት ስላለችኝ ጠርቻታለሁ። ሶሊም እየመጣች ነው። በሷ ፊት መናገር ወይ ደግሞ ማድረግ የምፈልገው ነገር አለ ብላኛለች። ምን እንደሆነ እኔ አላቅም። ግን ደግሞ መጠየቅ ፈልጋለሁ። ምን እንደሆነ መጠየቅ ስለምፈልግ ማለት ነው። ሶሊ እየመጣች ነው ማለት ነው። ማርቲም እየመጣች ነው። ማን ቀድሞ እንደሚመጣ አላቅም። ለምን እንደፈለገቻትም አላቅም። አሁን ላይ ከሶሊ ጋር ምንም ችግር ውስጥ መግባት አልፈልግም። ምን ውስጥም ሌላ ነገር ማሳለፍም አልፈልግም። እና አንዳንድ ሰዎች አላችሁ እኔ ላይ ትንሽ የደበራችሁ ከማርታ ጋር ስላልሆንኩ ማለት ነው። ከማርታ ጋር የለመዳችሁ ሰዎች በግድ ከማርታ እንደሆነ እየፈለጋችሁ ያላችሁ ሰዎች አላችሁ። እኔ ከምፈልገውና ትክክለኛ ስሜት ያለው ሰው ጋር ነው መሆን የምፈልገው። እና ከወደዳችሁኝ እስከ ወዳኛው ከመሆነው ሰው ጋር ውደዱ። ሌላ ከማርታ ጋር ሳልፈልግ እንደሆን አታድርጉኝ ማለት ነው። እናንተስ ብትሆኑ ምን ታደርጋላችሁ? ስሜታችሁ የሌለበት ማትወዱት ሰው ጋር ወይም የሚወዳችሁ ሰው ሆኖ ማትወዱት ሰው ጋር መሆን አለባችሁ? ይሄንን ለራሳችሁ መልሱት። እና ደግሞ ምናልባት አንዳንድ ሰዎች የተረዳችሁኝ ሰዎች ልትኖሩ ትችላላችሁ። ግን ምን ብዬ እንደምናገር አላቅም። የምሬን ነው። እኔ ከሶሊ ጋር ስሆን በጣም ደስተኛ ነኝ። የምሬን ነው። ምክንያቱም ትክክለኛ ስሜት የሶሊ ጋር ስለሆነ ማለት ነው። እና አንዳንዶቻችሁ ተረዱኝ እባካችሁ። የምሬን ነው። ምትወዱኝ ያላችሁ ሰዎች አላችሁ። እና ደግሞ ከማርታ ጋር ስላልሆንኩ ደግሞ ትንሽ ቅር ያላችሁ የከፋችሁ ሰዎች አላችሁ። ለእናንተ ምንም ማለት አልፈልግም ማለት ነው። እና ከእናንተ ከሶሊ ጋር እንደሆን ፍቀዱልኝ ማለት ነው። እና ሶሊ ያው ከላይ እየመጣች ነው ማለት ነው። የኔ ቀበጥ የሆነች ልጅ በዚህ ሰዓት የምሬ ነው። ቀን በቀን ዝም ብለን እየተገናኘን ነው። ብዙ ነገር እያሳለፍን ነው። እና ደግሞ ደስ ብሎኛል። ከስራ መልስ ስራ ቦታ እየመጣች ምናምን እያገኘችኝ እሷም እረፍት ነው የመጣችው እና አንዳንድ ነገሮች ለክረምት እየተማረች ነው ማለት ነው። እንዴት ናችሁ?
እቺ ልጅ አንዳንዴ ቁመቷ ይረዝማል፣ አንዳንዴ ደግሞ ታጥራለች። እዚህ ላይ ማለት ነው። ይወርጅ ከኔ ሞዴል እኮ ነኝ። ከኔማ መብለጥ የለባትም ማለት ከኔ መብለጥ የለብሽም። የምሬ ነው። ከባልሽ ምናምን የሆነ መብለጥ የለብሽም። ችግር የለም እናስተካክላለን። እንዴት ናችሁ? ሰላም አላልኳቸውም ቤተሰቦች። ሰላም 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 የኔ ውድና እንቁ ቤተሰቦች እንዴት ናችሁ? እኔ ያለው እኔም አለው እቺ ነገር መስተና ሶሊም አለች። እሺ ለማንኛውም ሶሊ ለምንድን ነው ማርታን ጥራት ያልሽኝ? ምንድን ነው ቆይ እንደዚህ እንድናገኛት አንፈልግም ምናምን ብለሽ ለምንድን ነው ጥራት ያልሽኝ? ስጦታ ሲመጣልኝ ስጦታ አትቀበል አልሽኝ። እሺ ብዙ ነገር ስታረግልኝ አትቀበል አልሽኝ። እሺ ለምንድን ነው እሺ አሁን ማርታን ጥራት ያልሽኝ? ለምንድን ነው ምን አለ እንትን አቤል አሁን ማርታ ባለፈው ስጦታ ስትሰጥክ እኔ በነበርኩበት ነው አይደለ? እና እኔም ደግሞ ዛሬ ስጦታ ልሰጥክ ስለሆነ ማርታ ባለችበት ብሰጥክ ደስ ይለኛል። አረ አውቀሽ ነው? የምርሽን ነው? ስጦታ ልሰጪኝ? አዎ የምርሽን ነው? አዎ እኮ ስጦታ ለኔ ልሰጪኝ? አዎ አረ በለው ከሶሊ ስጦታ ልሰጠኝ እኔ ግን ቀደም ልሰጠው ነው። እሱ ግን አንተ ስጦታ እያስጣለች ስጦታ ምናምን ይስጠኝ ትላለች እንዴ? እኔ እንደማንም ቁስ ምናምን አይደለም የምሰጥህ። አረ አውቀሽ ነው? የምርሽን ነው? አቤል ምንድነው እሱ? ሰርፕራይዝ ነው ማለት ያለው። የምርሽን ነው? እሺ ማርታ ምን አስፈላጊ? ባለፈው እሷ ስትሰጥህ እኔ ምንድነው ያልኩት? እኔ እኮ በቃ ውስጤ እያሰብኩኝ ለአቤልም የሆነ ነገር መስጠት አለብኝ ማድረግ አለብኝ ብዬና ያው እንትን እንዲልላት ብዬ ተናግሬያለሁ። ብዙ ጊዜ እንዲቆርጥላት ብዬ አስብኩኝ። እሺ እና ያው ማርታ ደውዬላታለሁ እየመጣሁ ነው። ደስ ብሏታል። ግን የሆነ ነገር እኔ የለሁበትም እኮ አንቺ ነሽ። በኋላ ሌላ ነገር ተፈጠረ እኔ የለሁበትም። እኔ እኮ ልጠራትም አላሰብኩም ነበረ፣ ግን ደግሞ አንቺ ነሽ ጠራት ብለሽ እና ደስ ብሏት እየዘለለችልሽ ነው እየመጣች ያለችው። ምን እንደሆነ አላውቅም። እኔ ምን አይመለከትም። እኔ የለሁበትም። አቤት ለምንድን ነው የሌለሽበት? አንቺ አይደል እንዴ? በኋላ ያ ነገር እኔ ከሰው ጋር ጸብ ውስጥ ምናምን መግባት አልፈልግም። እንደዚህ ብቻ ይሁን። እሺ ደህና ነህ ግን? እሺ እኔ በርዱኛል። ኧረ አውቀሽ ነው እንዳይበርድ። ኧረ አውቀሽ ነው እያልክ አንተ ልጅ ግን ታው ስሚኝ። ወይ አትነግሪኝም? ማርታ እስክትመጣ ለኔ አትነግሪኝም? ሰርፕራይዝ ነው። ሰርፕራይዝ አይነገርም። እና በማርታ ፊት ነው ሰርፕራይዙ። ትምጣ ማርታ፣ እንደውልላት እናጨናንቃት ነይ ምናምን እንበላት። ቆይ ከደውልክላት አንዴ ይበቃል። ደጋግሞ መደወልም አስፈላጊ አይደለም። እሺ እንደዛ ካልሽ እሺ ትምጣ፣ እንጠብቃት። ቆየች ግን አንተ ሌላ ጊዜ እኮ ቶሎ ነበር የምትመጣ። አንቺ ልጅ ግን ቆንጆ እየሆንሽ ነው ታውቂያለሽ። ከኔ ጋር ስትሆኚ በጣም ቆንጆ እየሆንሽ ነው። እመረኝ የቆንጅናሽ ሜካፕ ሆንኩልሽ ማለት ነው። ወይኔ የኔ አባት የኔ አባት እኔ ማለት ነው። እኔ አባት ያልኩት እኔ ራሴን እያሞጋገስኩ ነው። ኧረ ዝም በል በእናትህ። አንቺ ማሞጋገስሽ አታውቂም። ከአቤል ጋር ስለሆንኩ ምናምን በቃ ውበቱ ደፍቶ ኧረ አውቀህ ነው። አውቄ አይደለም። ኧረ በቃ አንተ ብቻ ነው ሙድ ብትይዘው። አውቄ አይደለም፣ እውነቴን ነው። እሺ ቴንክ ዩ በጣም እሺ ካልሽሽ ያውልሽ እየሮጠች መታሽልሽ። የለውበትም ያውናች መታወሪያት ነገር ራስሽ ታወሪያለሽ ወይ? እኔ እሄዳለሁ አይመለከተኝም። እራት ብለሽ አይ መጣችልሽ። እንዴት ነሽ? ሰላም ነው? ሰላም ነው። ደህና ነሽ? ሶሊ ማርታን ጥራት በሷ ፊት ማወራ ነገር አለ ወይ ደግሞ ማደርግልህ ነገር አለ ብለኝ። ያው ማርታ እንግዲህ አንቺ ከዚህ በፊት ለአቤል የሰጠሽው ስጦታ ነበር አይደለ? ማለት ያው ባይቀበልሽም እንደሰጠሽው ነው የሚቆጠረው። ያንን ጉዳይ ለማንሳት ወደ ኋላ ለመመለስ ምናምን ነገር ፈልጌ ሳይሆን እኔ ለአቤል የምሰጠው ስጦታ አለኝና እሱን እንደመረጠ 100% እርግጠኛ እንድትሆኝና ስጦታውን እንደሚቀበለኝና እንደማይቀበለኝ አንቺም እንድታውቂ ያን ስጦታ ደግሞ በእርግጠኝነት ይቀበለኛል አቤልም እንድታውቂና ያው እንደነገርኩሽ ከዚህ በፊትም ይሄ ነገር እንዲቆርጥልሽ ስለምፈልግና
እንድትጎጅም ስለማልፈልግ ማብቃት ስላለበት ይሄ ነገር ሁሉም ነገር እዚህ ጋር። እሺ ቆይ አንዴ ሶሊ ማውራት እንዴ ማርቲ እኔ ካጠገቢ ስትሆኚ ምናምን ሶሊ ደስ አይላትም እና እዚህ ጋር ብትሆኚ ከሶሊ አጠገብ ሶሊ ስለፈለገችሽ ከሶሊ አጠገብ ብትሆኚ ደስ ይለኛል። እና ማታ ያውስ እንዳልኩሽ ነው በዚህ ጉዳይ ላይ ፈለኩሽኝ ስጦታውን ስሰጠው ያው አንቺም በሱ ደስተኛ ሆናለሁ የሱ ደስታ ያስደስተኛል እያልሽ ስለነበረ ደስታውን ማየት ከፈለግሽ በሌላ በሰው በምናምን ሳይሆን በአካል ሆነሽ እሱም ሲደሰት እንድታይና ያለውም ነገር እንዲስተካከል ነው የጠራሁሽ ማለት ነው። እኔም ጠርቶ እንደዚህ ማስመሰል ተገቢ ነው? እያስመሰልኩኝ አይደለም። አንደኛ እኔን ስጦታውን እንዳይቀበል ወይም ደግሞ በእንደዛ አይነት ሁኔታ ከጎናችሁ ዞር እንድል አድርገሻላ። ዛሬ ላይ ግን ጥሩ ለመምሰል እንደዚህ እያደረግሽ ደውልላት ብለሽ አሁንም እዚህ ጋር መጥተሽ ያልሆነ ነገር ለኔ የምታሳይኝ ይሄ ለኔ ማሰብ አይደለም ሶሊያና። ውስጥሽ ደግሞ በደንብ ያውቀዋል። ይሄን ያክል እኔ አብሬው በነበርኩ ሰዓት አንቺ ስላልነበርሽ ነው አብሬው የነበርኩት። እኔ ካንቺ አልቀማውሽም ነገር አላደረኩም አይደል ሶሊያና። አሁን ላይ ግን እኔ እንደበደልኩሽ አድርገሽ እኔን ለማስከፋት እኔን ለማሳዘን እንደዚህ ማድረግ ተገቢ ነው ብዬ አላስብም። ቢያንስ ሴት ልጅ ነሽ። አሁንም ብዙ ነገር አንቺ መናገር እየፈለኩኝ መናገር ማልፈልገው አቤል የሚያከብርሽና የሚወድሽ ልጅ ነሽ። እሱ ለሚወደው ሰው ደግሞ እኔ መጥፎ መሆን ስለማልፈልግ ነው አሁንም ዝም እያልኩሽ ያለው። የሆነ ነገር እንትናን ምራት ብለሽ ጠራሽኝ፣ እሺ ብዬ ከጎንሽ ቆምኩኝ። ብዙ ነገር እየተሆነ ነው ያለው። አትሊስት እኔ ያልፈለጋችሁን ቦታ ላይ አልቆምኩም። አሁንም ደውላችሁ ነው እዚህ ጋር የጠራችሁ አይደል? እኔ ከህይወትሽ መውጣት እየፈለኩኝ መልሰሽ ወደ ህይወትሽ ለምን ታመጪኛለሽ? የምትፈልጊውን ነገር ብዙ ነገር ብቻችሁ ነው የምታደርጉት። አሁን ላይ ለምን ሊመጣ ተስፈልገ ነው? ይሄልሽ ማታ ወደ ህይወቴ ላመጣሽ ኦር ሌላ ነገር ፈልጊ ሳይሆን ይሄ ነገር መብቃት ባለፈውም እንኳን ወደ ህይወትሽ እየመጣው አይደለም እየጠራሽ ነው ካልሽ በኋላ ነው ለአቤል ስጦታ ልስጥ ብለሽ የደወልሽው አይደለ? ይሄ ነገር ከዚህ በኋላ ደጋግሞ እንዲፈጠርም ስለማልፈልግ ከዚህ በኋላ ባለው ህይወታችን ሰላማዊ ህይወት መኖር ስለምፈልግ እዚህ ጋር ያለውን ነገር እንድታይና ያው የደስታችን ተካፋይ እንድትሆኚ ነው የጠራሁሽ። ያው ማለት ሶሊ ምን አይነት ስጦታ ቢኖር ነው በማርቲ ፊት ልስጥ ማርቲን ጠራተልሽ? ይወሬ ነው እኔ ግራ ገብቶኛል። እሺ ቆይ ስጦታውን ልስጥክ። እሺ ደስ ይለኛል ማለት ግን በመጀመሪያ ግን አንዴ አይንህን ትጨፍንልኛል። በቃ እንደዚህ ሳይሆን እሺ አሁን አይንን እንዳከፍት። እሺ አከፍትም ታማኝ ነኝ። ስጦታው ግን ቶሎኝ እሺ ነው ወደዚህ አከፍትማ። እሺ ትንሽ ወደፊት ተጠጋጥጥ ከማለው ነው እንጂ አትጥቅ በቃ እሺ ይኸውልህ ትልቅ ስጦታ ነው። እሺ ትልቅ ሰርፕራይዝ ነው እና በጣም ከኔ የምጠብቀው ነገር ነው። ይሄ ነው ስጦታው። አዎ ይሄን ነገር እንዳይ ነው እንደዛ ደውላ አጣጥፍ የጠራኸኝ ምን አይነት ማስመሰል ነው? የምር ስመሽኛው? አዎ ትልቅ ስጦታ ማለት ከዛሬ አድርጌው ማላውቀውን ትልቅ ስጦታ ነው የሰጠሁት ለአቤል። እንዴት ልስም ይቻልሽ ግን ከዛሬ ብዙ ጊዜ ተዋውቀን ሳስሚኝ እንዴት ልስም ይቻልሽ? ስለምታስመስል ነው። ዛሬ ላይ ማድረግ የሚችለውን ነገር እስከዛሬ ሳታደርግ እኔን ጠርቶ ግን እንደዚህ ማድረግ እሺ። እሷስ አንድ እማላቃት እኔንም የማታቀኝ አንድ ሴት ናት። አንተ ግን በዚህ ልክ አቤል፣ በዚህ ልክ እንዴት ሰው ላይ መቀየር ትችላለህ? ቢያንስ እኮ እኔ ለአንተ ምንም አይነት መጥፎ ሴት አልነበርኩም አይደል አቤል? ምን ሆነሃል ዛሬ ላይ ይሄን ነገር ለኔ ማሳየት? እሺ ምኑ ላይ ነው ጥቅሙ? ጠራችሁኝ፣ ይሄን ነገር ተደረገ፣ ምኑ ነው ጥቅሙ? በቃ ከዚህ በኋላ ወደ ህይወታችን ሶሊያና ምንድነው ጥቅሙ? ስለዚህ አይደለም እያልኩሽ ያለሁት ምንድነው ትርጉሙ? እያስረዳሁሽ ነው። ትርጉሙን ጥቅሙን እየነገርኩሽ ነው። በቃ ከዚህ በኋላ ወደ ህይወታችን ተመልሰሽ አትመጭም። ስለሳምሽው ስጦታ ስለሰጠሽው እኮ ሶሊያና አሁንም ቢሆን እኔ ጋር ምንም የሚለወጥ ነገር የለም አይደለ? የኔን ስሜት ሊያጠፋው አይችልም። አንቺ ቆይ ጨፍን ለምን አልሽኝ? እያየሁ ለምን አስሚኝ? ትገሚኛለሽ? የምር ደስ ይላል። ትገሚ ተው እውነት እያየክ እሺ፣ ወደ እኔ እንዳታይ እሺ። የምር ነው ትልቅ ጊፍት ነው። ትልቅ ጊፍት ነው። አስቶታኝ ተቀበለኛል። ስለደወልክልኝ ነው አቤል አክብሬት የመጣሁት። ግን እንደዚህ አይነት ተልካሻ ነገር ታደርጋለህ ብዬ
አስቤም አላቅም ነበር። በጣም ነው የማመሰግነው። እኔ ላይ ይሄ ማድረግ ተገቢ አልነበረም። መሆን ካለበት እንደፈለጋችሁ መሆን ትችላላችሁ። ማርታ ስላየቻችሁ አይደለም ምንም ነገር የሚቀየረው። ሶሊያና ሴት ልጅ ከሆንሽ በጣም ይገባሽ ነበር። አዎ እቃ ነው ያዛችሁ። ቴንኪዩ። በርዶኝ ነበር አንተ። እሺ ግን እኮ በጣም በዛብሽ። ችግር የለም ለብርድ ስለሆነ ችግር የለም። ስጦታዬን ተቀብለሃል። እሺ ነው ዋና መቀበል እና ማርታ ያው ይቆርጥልሻል ብዬ አስባለሁ። ግን በጣም አስብላታለሁ ምናምን እያልሽ ከዚህ በኋላ ለሰው ባቷሺ ኦዲየንስሽንም ብታከብሪ ደስ ይለኛል። የማይሆን ቃላቶች ነው እያወጣሽ ያለሽው። ሴት ናት ለሷ አስብላታለሁ ምናምን ሚለው ቃል አይ ሲታሰብልሽ አልገባሽም ነው እንጂማ እንዴት እንደማስብልሽ ከዚህ በፊት በነበረው ነገር አሳይቼሻለሁ። ግን አንቺ ሳስብልሽም ሌላ ነገር ሳረግልሽም ተንኮል እየመሰለሽና እያስመሰልሽ ነው እያልሽኝ ስለሆነ ማድረግ ያለብኝን ነገር አደረኩኝ። አቤል ግን በጣም ጨካኝና በጣም አስመሳይ ሰው ነው። እውነት አንተ ለሰው የምታዝን ሁሉ ነገር የምትሆንልኝ ሰው ነበር የምትመስለኝ። ይሄን ነገር እኔ ፊት ለፊት ማሳየት ለምን አስፈለገ? እሷስ እሺ አቤል ስለማታቀኝ ነው። ልታቀኝም አትችልም። እንድታቀኝም ደግሞ ጭራሽ አልፈልግም። ግን አንተ ምን ሆነሃል አቤል? ለምንድን ነው እኔ ላይ እንደዚህ ማድረግ የሚያስፈልገው? እኔ ላንተ ክፉ ሴት እኮ አይደለሁም። ምንም ነገር አድርጌ ካላቅም አይደለ? ጎድቼክ ወይም አስከፍቼክ አሳዝኜክ እንኳን አላቅም። ለምንድነው ዛሬ ላይ ይሄን ነገር የምታደርግብኝ? ምን አደረኩ? ምንም እኮ አላደረኩም እንዴ። ያልጠበቅኩት ነገር ነው። የምሬ ነው ማርቲ። ሶሊ እስከዛሬ ታወራኝ እንደምችል እኮ ጠንቀቀህ ታውቃለህ አቤል። እኔ አላቅም፣ እውነት አላቅም። ምንም ሳላቅ ነው አውቃለሁ። ሰርፕራይዝ ነው ለሁለታችንም ሰርፕራይዝ ነው ያደረጋችሁ አይደለ? ምንም የማውቀው ነገር የለም ማርቲ። የምሬ ነው ሶሊ። እስከዛሬ ከተዋወቅንበት ቀን ጀምሮ አንድ ቀን ሰማኝ አታውቅም። የምሬ ነው ለመጀመሪያ ጊዜ እና ደግሞ ትልቅ ጊፍት ነው። በጣም በጣም አመሰግናለሁ። የምሬ ነው። ምንም ማለት አረ ከዚህ በኋላ እንደውም ሁሌ ነው ስለ ሰላምታው አሁን በቃ ቀኔን ሁሉ እያማረ ነው የሚለው የምሬ ነው። እና ማርቲ ለዛ ነው ከመጀመሪያው ጊዜ ጀምሮ ምናልባት ብዙ ጊዜ ሆኖናል እኔና ሶሊ ከተዋወቀ፣ ግን ደግሞ እስከዛሬ ጉንጭን ስማኝ አታውቅም። ስማኝ በቃ አታውቅም እኮ ከኔ ህግ አገናኘው ማለት አይደል? እኔ መጥራቱ ለምን አስፈለገ? እሷን እቺ ጥራት ያለችኝ እውነት እኔ ምንም አውቀው ነገር የለም። ስጦታሽን መስጠት ነው ሰርፕራይዝ። ስጦታን እንደተቀበልኝ ያው እንድታይልኝ እንድታረጋግጭ ነው አይደል? እና ስጦታን ደግሞ ተቀብሉኛል። ያው አይ ሆፕ በዚህ ደስተኛ እንደሆንሽ። አቤልም ደስተኛ ነው። የእሱ ደስታ ያስደስተኛል እያልሽ ስለነበረ ምናልባት ከተደሰትሽ ብዬ ነው። ግን የተደሰትሽ ማትመስይም። እሱ እንደዚህ ደስ እያለው ያየሽ ስጦታሽን ሶላና መሄድ እችላለሁ አቤል። ይሄን እንዳይ ለዚህ ነበር የፈለግሻት አንቺ? እሷን እቺ ፈለገችሽ እኔ አይደለሁ። እውነት መልካም ጊዜ ነው አንቺ እሷንም እኔንም እንዲህ ታስደነግጫለሽ? ሰርፕራይዝ! ምን አይነት ሰው ነሽ ግን? የምሬ ነው እንዳይደረግ ሰርፕራይዝ ነው። አሁን እሷ ፌንት ብትነቅልስ? አትነቅልም። አንተ ያማል እንዲቆርጥላት ነው። ምኑ ነው የሚቆርጥላት? ከዚህ በኋላ ደግማ በቃ ወደ ቤታችን አመጣማ። በቃ ፌንት እኔ ራሴ ዱብ ልል በቃ ሁሌ ዱብ ትላለህ አልልም እንዴ? አሁንም አስለመድሽ። ኧረ እባክህ በቃ ከዚህ በኋላ ካስለመድኩ ድጋሚ አትስነን። ለምን ከለመድክ በቃ ምን ያደርግልሃል? ሶሊ ለምንድን ነው ማስም ግን ማለት ነው ደስ የሚለው በሷ ፊት ስለሆነ ሁሌ እሷ እየጠራናት በምክንያት እየደረደረ እሷ እየጠራናት። ኧረ እኔ ከዚህ በኋላ አልጠራትም። ለምን? በቃት። እሺ አሁን ከዚህ በኋላ በቃ በሷ ያለሽን ነገር አቁመሻል ማለት ነው። ስለዚህ እሷንም መጠርጠር ምናምን አቁመሻል ማለት ነው። ስለዚህ ሁለታችን ብቻ ነው የምንመጣው። የምርሽን ነው? ደስ ነው የሚለኝ። ለማንኛውም እሺ